ባላየናቸው ተዋቸው ነው እዛ ቅቅል ቤቱ እና በተረፈ የትኛው ቅቅል ቤት በልተሻል? የሆነ ቤት ጋር ነበረ ቅቅል ቤቱ በደንብ አንድ ትምህርት አሰተንም የሆነ ነገር እንዴት ነው ማዋራት ምን ችለው ላይ ብለ እንዴ ማነማን ሴቶቹ አረ ሴት አረኛ ሴት አንፈልግ ምን ያረጋል ዝም በል እሱ አይፈልግም ሲግማነን ብለን ተግባምተናል ንገረን እሱ እነሱ ቋቸው ያለ ሴት ይኖራል ያለ ሴት አይኖርም ትድብ እያደረግን እንዳለ ችግር የለም አይ እንትን እኔ ላይቭ የጀመርኩ ጊዜ ሴቶችን ማውራት ፈራ ነበርና እንዴት እንደማውራት አውቃላችሁ 10 ሺህ ብር ይዤ ባካውንት እስሩን ማለት ነው እሽጉን ይዛችሁት መግባት ገንዘብ ካዩ ይመጣሉ ያወራሉ ነው አዎ ወደፈትም ይመጣል እና ለቸከስ ብቻ ነው የምታረግ ያንን ነገር 5 ሆናችሁ ግን እንዴት ነው የውስጥ የሆዳቸውንም አያወሩዋችሁም አረ ሌላም 3 አሉ እኮ ልጅ እየተሳደብ ነው በፈረቃ ማያወሩትን በፈረቃ ነው ነበር በፈረቃ ጋንግ ባንግ ነው ስላት አልሰማህም ወጣች ዘለ ጌታ በኢየሱስ ክርስቶስ አረ ጋንግ ባንግ በሉ ቻው በሉ አረ ለቶጪ ነው አመሰግናለሁ አይ ኧረ የፖርኑን ቃል ሙሉን አልጠራም ጋንግ ባንግ ብሎ በምንድን ነው የሚጨፈረው? እሺ ያለ ዘፈን ስታወሪ ራሱ በጣም ትጮያለሽ። አቡባሪ ነው አቷል ማሚ ነው ዶግ ዘፈኑ ይጮሃል። እሱን ታዩና አሁን ትላንትና የምር መኪና እየነዳው ነበር አላየሁሽም ዳንስሽን። አሁን ደንሽልኝ በእውነት እንዴ ትላንትማ በኢግኖር ሀየን ጨፍራለሁ ያለ ጨፈራኒ ምን ይወጣልኝ? በጣም ነው የምወደው ጨፈራ። ግን አያቸው አስራፈሉ ማፍላት አለባቸው። ግን ለሄድባቸው እኮ ነበር። አንዴ ቶሎ ጨፍሪ። ሀይስ ዘፈን ልምረጥ። ምን ይሁን ዘፈኑ? ወይስ አንተ ክፈት? በቃ የማይረብሽ አንቺ ደስ ያለሽን ክፈች። ሀይ ያው እንግዲህ ነገርየው ማለት ነው አልቋል። ቂጡ አልቋል። ባይዘዌ ተጫዋለሽ ለኛ ከዛ አይደና አይል እንዴ አሁን እዚህ ቲክቶክ ራሱ ከሳምንት በፊት እንደዚህ ነበረ። አሁን እንደዚህ እና ፍትህ ለቂጤ በዚህ አጋጣሚ ነገርየው ሲንግል ሆነሻል እንዴ? አሁን ለዛ ይሆናል የቀነሰው ወይ አቦኔ ሲንግል ነው እኮ ድሮ ሞኒዬ ባለፈው እኮ ስንት ነገር አውርቼ አቦ ትረሳለህ እኮ ይሻላል። ሲንግል ነኝ ጃምቦ አልሆንኩም ገና ሀይ ነገር እየሆነ እንትን በለዋ እዚህ ጋር ደንፉ እየጫረ ያለ ሰው አለ።
Papi, come sto chi t'alla, papi, t'alla.